ይላሉ። እኔ እንደዛ አይደለሁም ይላሉ። እኔ ብዬ አላውቅም እስካሁን ኑሮዬን ስለማያውቅ ይሆናል አላውቅም። ኑሮዬን ስለማያውቅ ይሆናል። በዚህ ነገር ተገናኝተን መመካከር አለብን። ሚኪ ሰኞ ነው። ሚኪ አታስጩኝ። ሰኞ ነው። ዝም ብለህ ዶናት ላክ። 15 ዶናት 10 ሽቶ ምናምን ላክ። ትንንሹ እኔ የምልሽ በዚህ ጉዳይ ተገናኝተን መመካከር ሳይኖርብን አይቀርም። ሰው ፍቅር ሰው ጠይቀሽ የምትገኝበት ነገር አይደለም። ፍቅር ድንገት ነው የሆነ የሚረዳሽ የሚያግዝሽ ሰው ታዲና ያኔ ነው ይዘሽ ፍቅር ሳታስቢ ማለት ነው። አንተ ተፈቀደ? አዎ እንዴ አንዴ 3 ማያልሽ ነው። ምን ነው ሳልሽ? የፍቅር ልብ ነው ያለ ማለት ነው። እንዴ አሁን የሰዎችን በደስተኝነት ነው የምወደው። ሰው መውደድ እኮ ደስ ይላል። ነገን እንዴት ልኖር ነው ብለሽ ትጓጉያለሽ። እኔ አሁን የምፈልገው ነገር ሰው በወድ ነው። የሆነን ሰው በወድ አሁን ደስ ይለኛል። ለምን ልክ የለማ ለኔ ፍቅር የኔ ፍቅር ዲዘርቭ የምታረግ ሴት የለችም። አሁን ከረንትሊ ህይወቴ ላይ የለችም። አሁን ሴት ቢታወቅ ወይ የኔን ፌመስነት ፈልጋ ነው፣ አብራኝ ቪዲዮ ለመስራት ነው፣ ወይ ላይቭ እንዳሰራት ነው፣ ወይ የሆነ ነገር ፈልጋ ነው ምናምን። ትክክለኛ ሴት አሁን ለኔ ማግኘት በጣም ይከብደኛል። ለዛ ነው እንጂ አሁንም በወድ ባፈቀር ደስ ይለኛል። እንደዛ ላስብህም ነበር። ይገርማል። አንተ እንዴት ያው ኮስታራ ምናምን አድርጌ ነው የማስብህ እና ኮስታራና ፍቅር ላይቭ ላይ ባለፈው ይሰድብሻል ውጪ ብሎ ኮሜንት በጣም እየጻፉልኝ ነበር ባለፈው ለታም እና ለዛ ፍቅርና አሁን ያወራሹ ነገር ምን ይገናኛል? ለራሄል አሁን የተናገርሽው ነገርና ከሴት ልጅ ጋር አይስማማም ምናምን እያሉ ነበር። ለዛ ከሴት ልጅ ጋር የማይስማማ ሰው አለ እንዴ አሉኝ። እኔ እየተስማማህ ነው እኔ እንደማይክ አሉኝ ነው ወይስ አለ ነው? ኮሜንት ላይ ነው። ኮሜንት ለምን ታነቢያለሽ? ከኮሜንታተሮች ተሽለሻል የተገኘሽው አንቺ እዚህ ላይቭ የራስሽን ቪዲዮ ከፈትሽው። አይ ጥያቄ ጠየቅኩ ሲሉኝ ጥያቄ ጠየቅኩ እና እንደዛ አይደለም ለማለት ነው። እንደዛ አይደለም። በምትሰሙት ነገር ትሸወዳላችሁ ብዙ ጊዜ ሴቶች። ለዛ ነው ያው ሰማሁኝ ግን አየው አይደለ እንዴ? ሳይ ደግሞ እኔ መሰከራለሁ። ጥሩ ቤት ውስጥ ብዙ ናችሁ? ቤት 5 ነን። ከእናትና ከአባት ጋር 2 አንድ ወንድም አንድ እህት አለኝ እና እናቴና አባት። የመጀመሪያ ልጅ ነሽ? አይ ሁለተኛ ልጅ። ወንድ ነው ታላቅ ሴት ነው? ወንዱ ታላቅ ወንድም አለኝ ታናሽ እህት። ምሳ ትጋብዝህ? አይ ምሳ መጋበዝ አቅም እንኳን ያላት አይመስለኝም። ገንዘብ አለሽ እኔም ምሳ ለመጋበዝ? ስንገናኝ ጋብዝሃለሁ፣ በውስጥ እናወራና። አዎ ግን አይ ስልሽ እኔ አሁን ውድ ነገር ልጠቀም እችላለሁ እና አሁን እኔ ነኝ የምጋብዝህ ካልሽኝ ባዶ እጄን ነው ከቤቴ የምወጣ፣ ብርም አልይዝም። አረ አይሻልም?
ታፕ ሼር ኮፒ ጋብዝሃለሁ ግን አማርኛ ችግር የለም። ጋባዥ እንደፈለገው ነው። ቆቀርም ብታበኝ ችግር የለም። ወዳለሁ ቆቀር በእውነት ጮርናቄ በጣም ነው የምወደው። ግን እኔ ብዙ ጊዜ ሴቶች ተጠቅመውብኝ ይጥሉኛል። እንደዛ እንዲሆን አልፈልግም። ለምን አይዶን ነው። ግማሾቹ ለፍምስና ነው የሚቀርቡኝ፣ ግማሾቹ ለገላይ ነው። በቃ ሴቶች ተጠቅመውብኝ ነው እና እሱ አልፈልግም። ለዛ ነው የማታምነው። ምናልባት እንደዛ ይሆናል ብለህ ስለምታስብ። አዎ ሚስትህን እንትን ውደዳት እንጂ መናት አልተባለም። መውደድ ነው። ማመን ከባድ ነው። ማመን ከጊዜ ሂደት የሚበጣ ነው። ያ በምታሳይ ነገር ነው ልታምን የምትችለው አይደለ? አዎ አሁን ገና ከቤቷ ሳትወጣ ደርሻለሁ፣ አጠገብ ነኝ፣ 5 ደቂቃ ካለች እንዴት ታምኛታለሽ? አይደል ብለሽ አታውቂም። አሁን አንቺ ያው ታክሲ ይዣለሁ እኮ ታክሲ ይዣለሁ ምናምን ሳትይዥ አውቃለሁ። ኧረ ብዙ ጊዜ አውቃለሁ። ታዲያ እንዴት ትታመኛለሽ? ይሄ ትንሽ ነገር ነው። ይሄና ይሄ ይገናኛል እንዴ? ትንሽ ነገር ነው ትልቅ ነገር የሚፈጥረው። ትልቅ ነው። አሁን ግን ህይወቴ ውስጥ ጋይስ ከፍቅረኛ ይልቅ የምር የቤት ሰራተኛ ነው የሚያስፈልገኝ። ቤቴ ራሱ መግባት እየደበረኝ ነው። ቤቴ መግባት ደበረኝ ነው። እኔ ደግሞ የቤት ሰራተኛ ከቀጠርኩኝ ማገባት ነው የሚመስለኝ። ውሃውን ዘግቻለሁ ማራም አግባት በእውነት እኔ ሰው ከለመድኩኝ ማገባ ነው የሚመስለኝ። አሁን ሰራተኛ ብቀጥር ጠዋት ቁርስ እያበላችኝ አስቡት፣ ስወጣ እያጸዳች፣ ቤቴን እየተንከባከበች፣ ስመጣ ምግብ በላይ ብላ ይሄን ብላ ቤቴን ማኔጅ ካረገችልኝ እዛው ማገባት ነው ይመስለኝ። ለዛ ነው ቤት ሰራተኛ ማልቀጥረው። ወይ እንደዛ ከምታደርግ ለምን ጓደኛ አትይዝም? ኮስማ አንቺን ልይዝ ነው ግን ፕሮሰስ ጊዜ ይፈልጋል። ጊዜ ይፈልጋል። የምትፈልጋትን ሴት በደንብ አትስብና አንተ የምትሆን አይጠፋም። እውነት ነው አይጠፋም። እሱማ ሁሉም አንድ አይነት አይደለም አይደለ? ሁሉም አንድ አይነት አይደለም። ሁሉም አንድ አይነት አይደለም። ፀጉርሽ የራስሽ ነው? ፀጉሬው ተቆርጫለሁ። ረጅም ነው? እንዴት ነው? ተቆርጫለሁ። ያደገ ነው ግን እኔ ረጅም ፀጉር ያላት ሴት ወዳለሁ። ቀይ ሴትና ረጅም ፀጉር ያላት አይኗ የሚያምርም ሴት ወዳለሁ። ሞልቷል። ኧረ የሀገር በተለይ ዘንድሮ የሀገር ቀይ ሴትና ፀጉሯ ረጅም የሀገር ነው ያለው። ትመሳሰላላችሁ ይለኛል። ምናችን ነው የሚመሳሰሉ? ብራዘር እንመሳሰላለን እንዴ? እንጂ አይናችን ኧረ ያንቺ አይን ያምራል፣ ትልቅ ነው ያምራል አይንሽ። አይመሳሰልም። እሱ የታየው ነገር ይኖራል። አይ መስሎት ነው አስጠጎትና ተመስሎት ነው። ሰውነታችን እህት ናት ይላሉ። እንደዚህ አይነት ቆንጆ በጣም ተመሳሰልን መሰለኝ። እስቲ አይንሽን አንዴ አርገብግቢ። ጠቀሰችኝ ጋይስ።
ይሁን እስቲ ጥርሳችሁ ይመሳሰላል። አይ ይመሳሰላል እንዴ?